እማ አልኳት ባለቤቴ ማለት እንግዲህ ከጎዳና ያነሳችን ጋር ባለትዳር ቆይተናል ዋይት ቦርድ ልገዛ ነበር አልኳት እና ላስተምር እንዴ በጣም አሪፍ ነው አለችኝ በጣም ጥሩ ስንት ነው የሚከፍል አንድ ተማሪ አለችኝ በነፃ አልኳት ህርክ እኔ የሰው ልብስ አጥቤ ያመጣሁትን ገንዘብ አንተ ዋይት ቦርድ ገዝተህ በነፃ ልትጫወትበት አልሰጥም እያለች እባክሽን ስጪኝ አልሰጥም ስንት ብር ነው የምትፈልገው 600 ብር እጇ ላይ የሚቀራ 700 ብር አይሞላም በቃ እና ግዴለሽም እንዳው ስጪኝ እንጂ ከዚህ በኋላ ይሄን ህይወት አንደግመውም በቃ ተተነው ነው የምንወጣው ይሄን ህይወት እንዲቀየር አትፈልጊም ፈልጋለሁ በቃ ከፈለግሽ አይሰጥም የሰው አጥርጋ ቆመን ተጨቃጨቅላለሁ እና መጨረሻ ላይ አለቀሰችላ ግዴለሽ ምሽ እንብያት ያው ተወደኝ ስለነበር ብቻ እሺ ብላ ሰጠችኝ 700 ብር ሶስት ልጆች በንጋታው መጡ አስተማርኳቸው ፊዚክስ ወደዱት አብለው ጀምሮ አብለው ጨረሱ ሁለተኛ ቀንም መጡ ሶስተኛ ቀንም መጡ አንድ ልጅ ያስጠናን ነበር ጎበዝ ልጅ ነው እሱ ያስተምረን ይለዋል እሺ ስልክ ቁጥሩን አምጣ ይለዋል ስልክ ቁጥሬን ሰጠው ከዛ ጠዋት ላይ ከባለቤቴ ጋር ጋሪ ላይ ቁጭ ብለን ስትሪንግ አርቱንም አልተሆነም ስትሪንግ አርቱን ይዘን ከሸም እያለን ስንመጣ ስልኬ ጆ 11 ቤት ነው ሳነሳው ሄሎ አቶ እንትና አባላለሁ ከቤቴሌም ትምህርት ቤት ነው አለ እና መተ እንድታስተምር ነበር ለምን ሲጀምሩ መምህር ዳንኤል ብለው ነው የጀመሩት ጋሪ ላይ ዘለልኩኝ no one call me like that የመጀመሪያ ነው አልተመረኩም ዲግሪ የለኝም እስከ 12 ነው የተማርኩት ዩኒቨርሲቲ ስባረር ነው የጨረስኩት አስተማሪ ልሆን ነው አልኩኝ ልቀጠር ነው መተል ታስተምር ይችላል ሲሉኝ ኮራ አልኩኝ ነገ ነው መጣው ዛሬ አይመቸኝም አልኩኝ